እሁድ የምታስቀድሱ ኦርቶዶክሳውያን ዲያቆናቱ በመጀመሪያ ቃጭሉን ቅጭል እያደረጉ ከቤተልሔም ወደ ቤተ መቅደስ ሲገቡ የሚሉትን ቃል ግን አስተውላችሁ ታውቃላችሁ? እንዴት ደስ እንደሚል! በስም አብ በጣም ነው ደስ የሚለው። በግዕዝ ብቻ ስለሚባል እኔ ደግሞ በአማርኛ እየተረጎምኩ እነግራችኋለሁ። ሁላችሁም ቪዲዮውን ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም ኦርቶዶክሳውያን አዳርሱላቸው። እንደዚህ ይላሉ። እንግዲህ በታፈና ፍንጫም ቢሆን ላዚምላቸው። ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ኢይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ይላሉ። ምን ማለት መሰላችሁ? ኩሉ ዘገብራ ለጽድቅ ጻድቅ ውእቱ፣ ጽድቅን የሚሰራ ሁሉ ጻድቅ ነው ይላሉ። ይቀጥሉና ምን ጽድቅን የሚሰራ ብቻ? ወዘያከብር ሰንበተ፣ ሰንበትንም የሚያከብር ጻድቅ ነው። አያችሁ፣ ወዳችሁ እኮ አይደለም ቅዳሴ ሳይገቡብኝ እያላችሁ በዚያ በጨለማ የምትሮጡት ለምንድን ነው? ሰንበትን የሚያከብር ጻድቅ ነው። ከዚያስ ኢይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ፣ ወደ እግዚአብሔር የተጠጋ ሰው ቢኖር ከሌላ እምነት እንኳን መጥቶ በክርስቶስ አምኖ ወደ እግዚአብሔር ቤት ወደ ቅድስት ቤተ ክርስቲያን የገባ ቢኖር እንደው ከምእመናኑ ኅብረት እግዚአብሔር ይለየኝ ይሆን አይበል። ከሕዝቦቹ እንደው ነጥሎ ያወጣኝ ይሆን አይበል ይላል። ለምን ካላችሁኝ ራሱ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ እንደዚህ ብሏል። ለዘመጻ ሀቤየ ኢይሰድዶ ወኢያወጽኦ አፋ፣ ወደ እኔ የመጣውን ከቶውኑ ወደ ውጭ አላወጣውም ብሏል። ስለዚህ እንደው ከሕዝቡ ይለየኝ ይሆን እያለ አይሸማቀቅ። እግዚአብሔር ወይ እንደ ቸርነት ማረኝ እያለ ያስቀድስ ማለት ነው። ደስ አይልም? በማርያም ቅዳሴያችን ወንጌል ነው በሉልኝ እስኪ ኮመንት ላይ ሁላችሁም ቅዳሴያችን ወንጌል ነው እያላችሁ ጻፉልኝ። ለሁሉም ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ አዳርሱልኝ። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ።